ሰላም ጤና ይስጥልኝ። በዛሬው የቪዲዮ ክፍላችን የአዲስ አበባ ከተማ አስተዳደር ያወጣውን የኮንዶሚኒየም መመሪያም ሁለተኛ ክፍል ይዘንላችሁ ቀርበናል። ዛሬ እጣ የደረሳቸው ሰዎች ውል የሚፈጽሙበትን የጊዜ ገደብ፣ ቤትን በስጦታ ወይም በሽያጭ ለማስተላለፍ የተቀመጡ ሕጎችንና ጠቅላይ ሚኒስትር አብይ አህመድ ስለ ቤት ግንባታው የተናገሩትን አዲስ ተስፋ እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ባለእድለኞች ሊያሟሏቸው የሚገቡ ሰነዶችን በተመለከተም እጣ የደረሰው ሰው ውል ከመፈረሙ በፊት የሚከተሉትን ማስረጃዎች ማቅረብ ይኖርበታል። የምዝገባ ካርድ፣ የምዝገባ ማረጋገጫ ካርድ ከጠፋባችሁ ከፖሊስ የተጻፈ ደብዳቤ፣ ለ40/60 ተመዝጋቢዎች ደግሞ ከባንክ የተጻፈ የቁጠባ ማረጋገጫ ደብዳቤ፣ በዘመኑ የታደሰ የነዋሪነት መታወቂያ፣ ያገባ ወይም ያላገባ ህጋዊ ሰርተፍኬትና 4 የፓስፖርት መጠን ያላቸው ጉርድ ፎቶግራፎች። ለውጭ ሀገር ነዋሪዎች ዲያስፖራን በተመለከተም በውጭ ሀገር የሚኖሩ ኢትዮጵያውያን እድሉን ለማግኘት የሚከተሉትን ማሟላት አለባቸው። ለ20/80 ተመዝጋቢዎች ዜግነታቸውን አለመቀየራቸውን ከሚኖሩበት ሀገር በኢትዮጵያ ኤምባሲ የተረጋገጠ የታደሰ ፓስፖርት ማቅረብ አለባቸው። ለ40/60 ተመዝጋቢዎች ደግሞ ኢትዮጵያውያን ወይም የውጭ ዜግነት ያላቸው ትውልደ ኢትዮጵያውያን የሎ ካርድ ያላቸው የታደሰ ፓስፖርታቸውን በማቅረብ መስተናገድ ይችላሉ። የመንግስት ሰራተኞች ልዩ ሁኔታን በተመለከተም በመንግስት ሰራተኝነት ተመዝግበው እጣ ለወጣላቸው በምዝገባ ወቅት በቋሚነት ሲሰሩ እንደነበር ማረጋገጫ ማቅረብ አለባቸው። በምዝገባ ወቅት የመንግስት ሰራተኛ ያልነበሩ ነገር ግን በኋላ ወደ መንግስት ስራ የገቡ ካሉም በማስረጃ መስተናገድ ይችላሉ። በጡረታ ወይም በክብር ከሰራዊቱ የተሰናበቱ ሰራተኞችም መብታቸው የተጠበቀ ነው። የቤት ሽያጭ ውልና የጊዜ ገደብ በተመለከተም እጣ የወጣላቸው ባለእድለኞች ስማቸው በጋዜጣ ታትሞ ከወጣ በኋላ ውል ለመፈጸም ጥሪ ይደረግላቸዋል። ጥሪ ከተደረገበት ቀን ጀምሮ ባሉት ተከታታይ 60 የሥራ ቀናት ውስጥ ቀርበው ውል መፈጸም ይኖርባቸዋል። በወሊድ በከባድ ህመም ወይም በመከላከያ ሰራዊት ግዳጅ ላይ ላለ ሰው የ30 ቀናት ተጨማሪ ጊዜ ሊፈቀድ ይችላል። በአጠቃላይ በተቀመጠው ጊዜ ቀርቦ ውል የማይፈጽም ባለእድለኛ ቤቱን እንደማይፈልግ ተቆጥሮ እጣው ይሰረዛል። በተጨማሪም ቤቱን ለመረከብ ሲቀርቡ የሽያጭ ውል፣ የብድር ውልና የቅድመ ክፍያ ማረጋገጫ መያዝ ያስፈልጋል። ጥሪ ከተደረገ በኋላ በ10 ቀናት ውስጥ ቤቱን መረከብ ይኖርባቸዋል። ቤቱን በወቅቱ ባለመረከብ ለሚመጣ ማንኛውም ጉዳት ወይም ኪሳራ ኃላፊነቱ የባለቤቱ ይሆናል። የሳይት ለውጥ ጥያቄ ተቀባይነት የለውም። ነገር ግን ለአካል ጉዳተኞችና አቅመ ደካሞች ምቹ የሆነ ቤት ካልተገኘ ወደ ሌላ ሳይት ሊቀየርላቸው ይችላል። እጣ የማይወረስ ስለመሆኑና ልዩ ሁኔታዎችን በተመለከተም የኮንዶሚኒየም እጣ በህይወት ላለ ሰው ብቻ ነው። ነገር ግን ተመዝጋቢው በሞት ቢለይ ህጋዊ የትዳር አጋር ባል ወይም ሚስት ተጠቃሚ ይሆናሉ። እንዲሁም እድሜያቸው ከ18 ዓመት በታች የሆኑ ልጆች ወራሽነታቸውን በፍርድ ቤት ካረጋገጡ ተጠቃሚ ሊሆኑ ይችላሉ። ስጦታና ሽያጭን በተመለከተ ቤቱን በስጦታ ወይም በሽያጭ ለሌላ ሰው ማስተላለፍ የሚቻለው እንደሚታወቀው ውል ከተፈጸመ ከ5 ዓመት በኋላና የቤቱ ዕዳ ሙሉ በሙሉ ተከፍሎ ሲጠናቀቅ ብቻ ነው። ውል የሚፈርስባቸው ምክንያቶችን በተመለከተ በሚከተሉት ሁኔታዎች ውሉ ሊሰረዝ ይችላል። ሐሰተኛ ማስረጃ አቅርቦ መገኘት፣ በከተማዋ ውስጥ ሌላ ቤት ወይም የመሬት ባለቤት መሆን፣ ወርሃዊ የብድር ክፍያ ለ3 ተከታታይ ወራት ወይም በአመት 6 ጊዜ አለመክፈል፣ ቤቱን ከተፈቀደው ዓላማ ለመኖሪያነት ውጭ መጠቀም፣ አቤቱታንና ቅሬታ አቀራረብን በተመለከተም በዕጣው ወይም በውል አፈጻጸሙ ላይ ቅሬታ ያላቸው ሰዎች ጉዳዩ ከተፈጸመ በ10 የሥራ ቀናት ውስጥ ለኮርፖሬሽኑ የቅሬታ ሰሚ ኮሚቴ ማቅረብ ትችላላችሁ። ኮሚቴው በ15 ቀናት ውስጥ ምላሽ የመስጠት ግዴታ አለበት። በመጨረሻም ጠቅላይ ሚኒስትር አብይ አህመድ በቅርቡ ከቃና ቲቪ ጋር በነበራቸው ቆይታ በኢትዮጵያ ትልቁ ፈተና የቤት አቅርቦት መሆኑን ገልጸው አሁን ላይ የቤቶች ልማት ግንባታው የተፋጠነ መሆኑንና ፎቆቹ በ3 እና በ4 ወራት ውስጥ እየተጠናቀቁ መሆኑን ጠቅሰዋል። ይህም ለተመዝጋቢዎች ትልቅ ተስፋ ነው። የዛሬው መረጃችን ይህንን ይመስላል።